ሰላም ቤተሰብ ቴብልሱ ላሚኔት እንዳይቸረችፍ ከሚያደርጉት ነገሮች አንዱ ዛሬ ላሳያችሁ። ፌንሳችሁ ወደዚህም ስኳድራ መሆን አለበት። ይሄው እንደምታዩት ወደዚህም 90 ዲግሪ መሆን አለበት። ይሄው እንደምታዩት ማለት ነው። ይቻላል ጥርስ ብሎ የትም ቦታ ላይ ስትለኩት ፐርፌክት 90 ዲግሪ መሆን አለበት። ካልሆነ ሼም ማድረግ አለባችሁ። ሼም ማለት መደገፊያ ወረቀትን ፎርማይካ ምናምን አድርጋችሁ ብቻ የግድ ፐርፌክት መሆን አለበት። ከዛ ደግሞ እዚህ ላይ ጉብጠት ወይም እዚህ ወይ ወደ ውስጥ የገባ ወይ የወጣ ካለም አስቸጋሪ ነው። ወደዚህም ትክክል መሆን አለበት ማለት ነው። እንደምታዩት ታያችኋል አይደል? ታያችኋል አይደል? ወፍልም ነፋስ አያሳልፍም አይደለም ሌላ ነገር። አመሰግናለሁ። መልካም ጊዜ